ሰላም ውድ አድማጭ ተመልካቾቻችን፣ ይህ የፊልም ቅኝት ዝግጅታችን ነው። በዚህ የዩቲዩብ ገጻችን ስለ ፊልሞች ሰፊ ዳሰሳ እናደርጋለን። ለዛሬ መረጥንላችሁ በዓለም ዙሪያ ከፍተኛ አድናቆትን ያገኘ ልብ የሚነካና የሰውን ልጅ ደግነት የሚያሳይ ድንቅ ፊልም የሆነውን ወንደር የተሰኘውን ፊልም ነው። ፊልሙ በፈረንጆቹ 2017 ላይ እይታ የበቃ ሲሆን በአርጄ ፓላሲዮ ተነባቢ መጽሐፍ ላይ ተመስርቶ በስቴፈን ቾቦስኪ ዳይሬክት የተደረገ ነው። ታሪኩ ኦጊ የተሰኘው ዋና ገጸ ባህሪ ወደ መደበኛ ትምህርት ቤት ሲገባ የሚገጥሙትን ተግዳሮቶች፣ በትምህርት ቤት ጓደኞቹ የሚደርስበትን ጫናና ያንን አልፎ ራሱንና ሌሎችን እንዴት እንደሚቀይር የሚያሳይ ድንቅ ፊልም ነው። ታዋቂዋ ተዋናይት ጁሊያ ሮበርትስና ኦውን ዊልሰን በፊልም ውስጥ የኦጊ ወላጆች ሆነው ይሰራሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በኒውዮርክ ከተማ ሰሜን ሪቨር ሃይትስ በሚባል ሰፈር ውስጥ አንድ ልዩ ልጅ ይኖራል። ስሙ ኦገስት ወይም ኦጊ ፑልማን ይባላል። ኦጊ ገና በልጅነቱ ብዙ ፈተናዎችን ያሳለፈ ነው። ልክ እንደ ማንኛውም የ10 ዓመት ልጅ ኦጊ አይስክሬም ይወዳል። በብስክሌት መጋለብ ያስደስተዋል። እንዲሁም ስለ ጠፈርና ስለ ስታር ዋርስ ፊልሞች ያለው እውቀት እጅግ የሚደነቅ ነው። ነገር ግን ኦጊ አንድ ችግር አለው። እርሱም ፊቱ ነው። ኦጊ የተወለደው ትሬቸር ኮሊንስ ሲንድረም በሚባል እጅግ በጣም አልፎ አልፎ በሚከሰት የዘረመል ችግር ነው። ፊቱ ላይ ያሉት አጥንቶችና ጡንቻዎች እንደ ማንኛውም ሰው ስላልተቀረጹ መልኩ ከሌሎች ልጆች የተለየ ነው። ይህንን ለማስተካከልና እንዲተነፍስ፣ እንዲሰማና እንዲያይ ለማስቻል 27 ቀዶ ጥገናዎችን አድርጓል። እነዚህ ቀዶ ጥገናዎች ታዲያ በፊቱ ላይ ጠባሳዎችን ጥለውበታል። ኦጊ ወደ ውጭ ሲወጣ ሁልጊዜ የጠፈር ተመራማሪ የሚመስል የራስ ኮፍያ ያደርጋል። ይህ ኮፍያ ለሱ መከላከያ ጋሻው ነው። ሰዎች ፊቱን አይተው በድንጋጤ ሲገረሙ ወይም በሐዘኔታ ሲመለከቱት ማየት አይፈልግም። እኔ ተራ ልጅ እንዳልሆንኩ አውቃለሁ ይላል ኦጊ በታሪኩ መጀመሪያ ላይ። ተራ ልጅ ማለት ሰዎች ወዳሉበት ቦታ ሲሄድ ማንም ትኩረት የማይሰጠው ልጅ ነው። እኔ ግን በሄድኩበት ሁሉ ሰዎች ትኩር ብለው ያዩኛል። እስከ 5ኛ ክፍል ድረስ ኦጊ ትምህርቱን የተማረው ቤት ውስጥ ከእናቱ ከኢዛቤል ጋር ነበር። እናቱ ብልህና ታጋሽ ነበረች። ነገር ግን ኦጊ 5ኛ ክፍል ሲደርስ እናቱ ኢዛቤልና አባቱ ኔት አንድ ትልቅ ውሳኔ ላይ ደረሱ። ኦጊ ወደ መደበኛ ትምህርት ቤት ገብቶ ከሌሎች ልጆች ጋር መማር እንዳለበት ወሰኑ። ኦጊ ይህንን ማድረግ አለብህ አለችው እናቱ በረጋ መንፈስ። ኦጊ ግን በጣም ፈራ። ሰዎቹ ካዩኝ ይፈራሉ ሲል መለሰ። አባቱ ኔትም ምንም እንኳን ልጁ ላይ የሚደርሰውን የስሜት ጉዳት ቢፈራም ኦጊ ጠንካራ እንዲሆን ይፈልግ ነበር። በቃላቶች ለአንተ የሚሆን መከላከያ ልንሰጣ አንችልም፣ ራስ መጋፈጥ አለብህ የሚል እምነት ነበራቸው። ትምህርት ቤት ከመጀመሩ በፊት የትምህርት ቤቱ ርዕሰ መምህር ሚስተር ቱሽማን ኦጊን ከትምህርት ቤቱ ጋር እንዲተዋወቅ ወደ ቢሮአቸው ጠሩት። ሚስተር ቱሽማን በጣም ደግ ሰው ናቸው። ኦጊን ለማበረታታት ከ3 ተማሪዎች ጋር አስተዋወቁት፣ ጃክዊል፣ ጁሊያንና ሻርለት። ቢሮ ውስጥ ኦጊ ራሱን ደፍቶ ጫማዎቹን ብቻ ይመለከታል። ጁሊያን ገና ከመጀመሪያው ጀምሮ ስለ ኦጊ ፊት ጥያቄዎችን መጠየቅ ጀመረ። ፊቱ ላይ ያለው ምንድነው? የተቃጠለ ነው ወይስ እያለ በሹክሹክታ ሻርሎትን ይጠይቃል። ጃክዊል ግን ለየት ያለ ልጅ ነበር። ኦጊን እንደ አንድ ተራ ሰው ለማነጋገር ይሞክር ነበር። የመጀመሪያው የትምህርት ቀን ደረሰ። እናቱ፣ አባቱና እህቱ ቪያ አብረውት ወደ ትምህርት ቤት ሄዱ። ኦጊ ትምህርት ቤቱ ደጃፍ ላይ ቆሞ የራስ ኮፍያውን አወለቀው። በትምህርት ቤቱ ግቢ ውስጥ በመቶዎች የሚቆጠሩ ልጆች ነበሩ። ኦጊ ወደ ግቢው ሲገባ ልክ እንደ ሙሴ የኤርትራን ባህር እንደከፈለ ሁሉ ተማሪዎቹ ለሁለት ተከፍለው መንገድ ይለቁለት ጀመር። ሁሉም በድንጋጤ ዝም አሉ። አንዳንድ ልጆች ፊታቸውን አዙረው ሮጡ። ኦጊ ወደ ክፍሉ ገብቶ ተቀመጠ። የመጀመሪያው ክፍለ ጊዜ የእንግሊዝኛ ስነ ጽሑፍ ነበር። መምህሩ ሚስተር ብራውን እንዲህ የሚል መፈክር በቦርዱ ላይ ጻፉ። ደግ ለመሆን ወይም ትክክለኛ ለመሆን ምርጫ ሲሰጥ ሁልጊዜ ደግነትን ምረጥ። ይህ መፈክር የኦጊን ወደፊት ህይወት የሚቀይር ትልቅ ትምህርት ነበር። ነገር ግን በምሳ ሰዓት ነገሮች ከባድ ሆኑ። ኦጊ በካፌ ውስጥ በትልቅ ጠረጴዛ ላይ ብቻውን ተቀምጧል። ማንም አጠገቡ ሊቀመጥ አልፈለገም። ልጆቹ የኦጊን ቆዳ የነካ ሰው በሽታ ይይዘዋል የሚል መጥፎ ወሬ ያወሩ ነበር። ኦጊ ራሱን ደፍቶ ምግቡን መብላት ጀመረ። በዚህ መሃል ግን አንድ ተአምር ተከሰተ። ጃክዊል ትሪውን ይዞ መጣና እዚህ ጋር መቀመጥ እችላለሁ ብሎ ጠየቀው። ኦጊ ደነገጠ። አዎ ትችላለህ አለው። ሁለቱ ልጆች ማውራት ጀመሩ። ጃክ ስለ ትምህርት ቤቱ፣ ኦጊ ደግሞ ስለ ሳይንስ አወሩ። ኦጊ ለመጀመሪያ ጊዜ በትምህርት ቤት ውስጥ ፈገግ አለ። ይህ ጅምር ለኦጊ ትልቅ ተስፋ ሰጠው። ምናልባት ሁሉም ነገር መልካም ይሆናል ብሎ ማሰብ ጀመረ። ነገር ግን ከፊቱ የሚጠብቀው ፈተና ከዚህ የበረታ እንደሆነ ገና አላወቀም ነበር። ከጥቂት ሳምንታት በኋላ የኦጊ ትምህርት ቤት ህይወት መለወጥ ጀመረ። ጃክዊልና ኦጊ የማይነጣጠሉ ጓደኛሞች ሆነዋል።
በሳይንስ ክፍለ ጊዜ አብረው ሙከራዎችን ይሰራሉ። በምሳ ሰዓት ስለ ስታር ዋርስ ገጸ ባህሪያት ይከራከራሉ። ከትምህርት ቤት በኋላም በቪዲዮ ጌም አብረው ይጫወታሉ። ኦጊ ለመጀመሪያ ጊዜ በህይወቱ እኔም እንደ ማንኛውም ልጅ ጓደኛ አለኝ ብሎ ማመን ጀመረ። ነገር ግን ሁሉም ተማሪዎች እንደ ጃክዊል አልነበሩም። ጁሊያን የተባለው ተማሪና ጓደኞቹ ኦጊን ማሳደዳቸውን አላቆሙም። ኦጊ በሚያልፍበት ጊዜ ጭራቅ መጣ እያሉ ይሳለቃሉ። በኦጊ ሎከር ላይ መጥፎ ጽሑፎችን ይለጥፉ ነበር። ኦጊ ግን ጃክዊል ከጎኑ ስለነበር እነዚህን ሁሉ ችላ ለማለት ሞክሯል። ጥቅምት መጣ። ለኦጊ ዓመቱ ምርጥ ቀን የሃሎዊን ቀን ነው። ኦጊ ይህን ቀን የሚወድበት አንድ ትልቅ ምክንያት አለው። በዚያ ቀን ሁሉም ሰው ጭንብል ስለሚያደርግ እሱም የራስ ኮፍያውን ሳይሆን ጭንብል አድርጎ እንደ ማንኛውም ተራ ልጅ መታየት ይችላል። ማንም አያየኝም፣ ማንም አያተኩርብኝም፣ ስለዚህ ማንም አይሸሸኝም ይላል ኦጊ በደስታ። መጀመሪያ ላይ ኦጊ ቦባ ፌት የተባለውን የጠፈር ልብስ ለመልበስ አቅዶ ነበር። ነገር ግን በጧት ሀሳቡን ቀይሮ ብሊዲንግ ስክሪም ወይም የሚደማው ጭንብል የተባለውን አስፈሪ ልብስ ለብሶ ወደ ትምህርት ቤት ሄደ። ይህ ትንሽ ለውጥ ግን የታሪኩን አቅጣጫ ቀየረው። ኦጊ ወደ ክፍሉ ሲገባ ማንም አላወቀውም። ጃክዊልና ጁሊያን ከሌሎች ልጆች ጋር ሆነው እያወሩ ነበር። ኦጊ በደስታ ወደ ጃክ ሊሄድ ሲል ጃክዊል ለጁሊያን እንዲህ ሲል ይሰማዋል። እኔ እኮ ከሱ ጋር የምሆነው ሚስተር ቱሽማን ስለለመኑኝ ነው። ባይሆን ኖሮ ራሴን እገድል ነበር። ጁሊያንና ሌሎች ልጆች ሲሳለቁ ጃክዊልም አብሯቸው ሳቀ። ኦጊ በሰማው ነገር ደነዘዘ። ልቡ በሺህ ቁርጥራሽ ተሰባበረ። እጅግ በጣም ያመነው ብቸኛው እውነተኛው ጓደኛው እንደሆነ ያሰበው ጃክ እንዲህ ይላል ብሎ በፍጹም አልጠበቀም ነበር። ኦጊ ሳያለቅስ በዝግታ ክፍሉን ጥሎ ወጣ። መጸዳጃ ቤት ውስጥ ገብቶ ብቻውን መሪር ለቅሶ አለቀሰ። የታመመ መስሎ እናቱን አስጠራትና ወደ ቤቱ ሄደ። ከዚህ ትዕይንት በኋላ ፊልሙ የኦጊን እህት የቪያን እይታ ያሳየናል። ቪያ ወንድሟን ከማንም አብልጣ ትወዳለች። ነገር ግን ቤተሰቧ ውስጥ ያሉ ነገሮች ሁሉ በኦጊ ዙሪያ ብቻ እንደሚሽከረከሩም ታውቃለች። በእኛ ቤት ውስጥ ኦጊ ፀሐይ ነው፣ እኛ ደግሞ በሱ ዙሪያ የምንዞር ጨረቃዎች ነን ትላለች። ቪያ የራሷ ብዙ ችግሮች አሉባት። ምርጥ ጓደኛዋ ሚራንዳ ያለምንም ምክንያት ትታታለች። ነገር ግን ቪያ ለወላጆቿ ስለ ራሷ ችግር አትናገርም። ምክንያቱም እነሱ ቀድሞውኑ በኦጊ ጭንቀት ደክመዋል ብላ ስለምታስብ። ኦጊ በክህደቱ ምክንያት ወደ ትምህርት ቤት መሄድ እንደማይፈልግ ሲገልጽ ቪያ ወደ ክፍሉ ገብታ አጽናናችሁ። ሰዎች ሁል ጊዜ ደግ አይደሉም ኦጊ፣ ግን አንተ መሸነፍ የለብህም አለችው። ኦጊ በመጨረሻ በቪያ ምክር ተስማምቶ ወደ ትምህርት ቤት ተመለሰ። ሆኖም ግን ኦጊ ከጃክዊል ጋር ማውራት አቆመ። ጃክዊል ኦጊ ለምን እንደተቀየረበት መጀመሪያ ላይ ሊረዳው አልቻለም። በምሳ ሰዓት ኦጊ ብቻውን ተቀምጦ ሳለ ሰመር የምትባል ልጅ መጣችና አጠገቡ ተቀመጠች። ሰመር ቆንጆና ደግ ልጅ ናት። ኦጊ ሚስተር ቱሽማን ነግረውሽ ነው የመጣሽው ሲል በጥርጣሬ ጠየቃት። ሰመር ግን አይደለም፣ እኔ ደግ ጓደኛ ስለምፈልግ ነው ስትል መለሰችለት። የአዲስ ጓደኝነት ለኦጊ አዲስ ተስፋ የሰጠው ነበር። ኦጊና ሰመር በምሳ ሰዓት የበጋ ስም ያላቸው ሰዎች ብቻ የሚቀምጡበት ጠረጴዛ በሚል ቀልድ አብሮ መሆን ጀመሩ። ጃክዊል ግን ከሩቅ ሆኖ በሁለቱ ጓደኝነት ይቀና ነበር። ጃክዊል ኦጊን ምን ያህል እንደሚወደውና እንደናፈቀው የተረዳውም ያኔ ነበር። ጃክዊል ኦጊ ለምን እንደራቀው ሊገባው አልቻለም። ኦጊ ከሰመር ጋር መቀራረቡ ጃክን የብቸኝነት ስሜት እንዲሰማው አድርጎታል። አንድ ቀን በሳይንስ ክፍለ ጊዜ መምህሩ ኦጊና ጃክ ለሳይንስ ትርኢት አብረው ፕሮጀክት እንዲሰሩ መደቧቸው። ጃክ ይህንን አጋጣሚ ተጠቅሞ ኦጊን ለማነጋገር ሞከረ። በመጨረሻም ጃክ እውነቱን ተረዳ። ሰመር ስለ ብሊዲንግ ስክሪም ፍንጭ ሰጠችው። ጃክ በሃሎዊን ቀን ኦጊ በጭንብሉ ስር ሆኖ ሁሉንም ነገር እንደሰማ ሲገነዘብ በራሱ እጅግ አፈረ። ኦጊን ለማስደሰት ብሎ የልቡን ሳይሆን የጁሊያንን ሐሳብ ደግፎ መናገሩ ትልቅ ስህተት እንደነበርም ተረዳ። ከጥቂት ቀናት በኋላ ጁሊያን ኦጊን ጭራቅ ብሎ ሲሰድበው ጃክዊል ቁጣውን መቆጣጠር አልቻለም። ጃክ የኦጊን ክብር ለመከላከል ሲል ጁሊያንን በቡጥ ይመታዋል። በዚህም ምክንያት ጃክ ለጥቂት ቀናት ከትምህርት ቤት ታገደ። ነገር ግን ጃክ ለኦጊ በማይንክራፍት የቪዲዮ ጨዋታ መልእክት ላከለት። በጣም አዝናለሁ፣ ያንን ያልኩት ለመመሳሰል ፈልጌ ነው እንጂ የልቤን አይደለም ሲል ይቅርታ ጠየቀው። ኦጊ በትልቅ ልብ ጃክን ይቀራለው። ሁለቱ ጓደኛሞች ከመቼውም ጊዜ በላይ ተቀራረቡ። በዚህ መሃል የቪያ ታሪክም ሌላ መልክ ያዘ። ቪያ በትምህርት ቤቷ የድራማ ክለብ ውስጥ ገብታ ነበር። እዚያም ጀስቲን የተባለ ልጅ አገኘች። ጀስቲን ኦጊን ሲያየው አልደነገጠም፣ ይልቁንም በደግነት ተቀበለው። ይህ ለቪያ ትልቅ ረፍት ነበር። ነገር ግን ቪያ በትምህርት ቤቷ ለሚቀርበው ትልቅ ተውኔት ወላጆቿን መጋበዝ አልፈለገችም። ኦጊ ከመጣ ሁሉም ሰው እሱን ማየት ይጀምራል፣ እኔን ደግሞ ይረሱኛል የሚል ስውር ፍርሃት ነበራት። የተውኔቱ ቀን ደረሰ። የቪያ ምርጥ ጓደኛ የነበረችው ሚራንዳ የቪያ ቤተሰቦች በአዳራሽ ውስጥ መኖራቸውን ስታውቅ ዋናውን ገጸ ባህሪ ለቪያ ሰጠች። ቪያ መድረክ ላይ ወጥታ በድንቅ ሁኔታ ተወነችው። ኦጊና ወላጆቹ በቪያ ብቃት እጅግ ነበር የኮሩት። በዚያ ምሽት ቪያ የራሷን የብርሃን ጨረር አገኘች።
ወደ ትምህርት ቤቱ ስንመለስ የዓመቱ ትልቁ ክስተት የሆነው የ7 ቀናት የተፈጥሮ ጉዞ ኔቸር ሪትሪት ደረሰ። ኦጊ መጀመሪያ ላይ ለመሄድ ፈርቶ ነበር። ከቤት ውጭ አድሬ አላውቅም ብሎ ተጨነቀ። ነገር ግን አባቱ ኔት አንተ ጠንካራ ነህ፣ ሂድና ተደሰት ብሎ አበረታታው። ኦጊ የራስ ኮፍያውን በቤቱ ጥሎ ከጃክዊል ጋር በመሆን ወደ ሽርሽሩ ሄዱ። በጉዞ ላይ ኦጊ ለመጀመሪያ ጊዜ ከራሱ ትምህርት ቤት ውጭ ካሉ ልጆች ጋር ተገናኘ። በአንድ ምሽት ከቤት ውጭ ፊልም እያዩ ሳለ ኦጊና ጃክዊል ወደ ጫካው ጥግ ወጣሉ። እዚያም ከሌላ ትምህርት ቤት የመጡ ትልልቅ ልጆች አገኟቸው። ትልልቆቹ ልጆች ኦጊን ሲያዩ ማላገጥና ሊደበደቡት ማሞከር ጀመሩ። ይህ ምን አይነት ፍጡር ነው እያሉ ይሳለቁበት ነበር። ጃክዊል ለኦጊ ተከላከለ። ነገር ግን ልጆቹ ከነሱ በላይ ግዙፍ ስለነበሩ ነገሩ አስፈሪ ሆነ። በዚህ መሃል ግን ያልተጠበቀ ነገር ተከሰተ። ሁልጊዜ ኦጊን ሲያገሉትና ሲያሾፉበት የነበሩት የክፍላቸው ልጆች አሞስ፣ ማይልስና ሄንሪ ወደ ቦታው ይመጣሉ። የራሳቸውን የክፍል ጓደኛ ለመከላከል ሲሉም ከትልልቆቹ ልጆች ጋር ተጋጩ። ኦጊን ይዘውት ወደ አስተማማኝ ቦታ ሸሹ። ያ ምሽት ለኦጊ ትልቅ ለውጥ ነበር። ኦጊ ለመጀመሪያ ጊዜ ከኛ ውስጥ አንዱ ተብሎ ተቆጠረ። ጁሊያን በጉዞ ላይ ስላልነበር ልጆቹ ኦጊን እንደ እውነተኛ ጓደኛ ማየት ጀመሩ። ኦጊ በጫካ ውስጥ ቆሞ ሲያለቅስ ልጆቹ አጽናኑት። ያለቅሶ የሐዘን ሳይሆን በመጨረሻም ተቀባይነት የማግኘት የደስታ ለቅሶ ነበር። ከሽርሽሩ ጉዞ መልስ በቢቸር ፕሪፕ ትምህርት ቤት ውስጥ አዲስ ድባብ ሰፈነ። ኦጊ በጫካ ውስጥ ከነበረው ግጭት በኋላ በትምህርት ቤት ውስጥ እንደ ጀግና መታየት ጀምሯል። ሁልጊዜ ያገሉት የነበሩት ተማሪዎች አሁን ሰላም ይሉታል፣ አብረውት ይጫወታሉ። እንዲያውም በፊቱ ላይ ማሾፍ አቁመው ስብናውን ማድነቅ ሁሉ ጀምረዋል። በሌላ በኩል ጁሊያን በኦጊ ላይ ሲያደርስ ስለነበረው ተንኮልና የጥላቻ ወሬዎች በመጨረሻ ተያዘ። ሚስተር ቱሽማን የጁሊያንን ወላጆች አስጠርተው ተነጋገሩ። የጁሊያን ወላጆች ግን ስህተታቸውን ከማመን ይልቅ ትምህርት ቤቱ እንዲህ ያለው ልጅ መቀበል አልነበረበትም ብለው ተከራከሩ። ጁሊያን ግን ከወላጆቹ በተለየ መልኩ ባደረገው ነገር ማፈር ጀመረ። በመጨረሻም ከትምህርት ቤቱ እንዲወጣም ተወሰነበት። ኦጊ ግን ለጁሊያን ጥላቻ አልነበረውም። ይልቁንም ይቅርታውን በልቡ አዝሎ ነበር። የዓመቱ የመጨረሻ የምረቃ በዓል ግራጁዌሽን ሰርሞኒ ደረሰ። ሁሉም ተማሪዎችና ወላጆች በታላቁ አዳራሽ ውስጥ ተሰብስበዋል። ኦጊ በአዲሱ ልብሱና በፈገግታው አሸብርቋል። አሁን ከእንግዲህ ፊቱን ለመደበቅ የራስ ኮፍያውን ፈልገውም፣ ምክንያቱም በውስጡ ያለውን ብርሃን ሁሉም ሰው አይቶለታል። ሚስተር ቱሽማን ወደ መድረክ ወጥተው ዓመታዊውን ንግግር ማድረግ ጀመሩ። በዚህ ዓመት አንድ ልዩ ሽልማት እንሰጣለን አሉ። ሽልማቱ የሄንሪ ዋርድ ቢቸር ሜዳል ይባላል። የሚሰጠውም በትምህርቱ ብቻ ሳይሆን በባህሪው፣ በጽናቱና በደግነቱ ሌሎችን ላነሳሳ ተማሪ ነው። ታላቅነት ማለት በጉልበት መብለጥ አይደለም። ታላቅነት ማለት ጥንካሬን ለሌሎች መልካም ነገር ማዋል ነው። በባህሪው ሁላችንንም ያስተማረን የሁላችንንም ልብ የነካ አንድ ተማሪ አለ በማለት በመቀጠል ስሙን ይጠራሉ። ኦገስት ፑልማን በማለት ኦጊ ስሙን ሲጠራ ማመን አቅቶታል። መላው አዳራሽ በአንድ ላይ ቆሞ ለደቂቃዎች አጨበጨበለት። ጃክዊል፣ ሰመር፣ ቪያ፣ እናቱና አባቱ በኩራትና በደስታ እያለቀሱ ነበር። ኦጊ ወደ መድረኩ ሲወጣ ፊቱ በደስታ ይበራ ነበር። ያለ ዓመታት የተሸከመው የብቸኝነትና የፍርሃት ስሜት በዚያ ጭብጫቦ ውስጥ ጠፋ። ሜዳሊያውን ካጠለቀ በኋላ ኦጊ ቤተሰቦቹን አቀፋቸው። እናቱ ኢዛቤል ወደሱ ጠጋ ብላ በጆሮ እንዲህ አለችው፣ ኦጊ አንተ በእውነት ድንቅ ነህ። ይህች ቃል ኦጊ ያደረገውን ረጅም ጉዞ የምትገልጽ ነበረች። እናቱ መጀመሪያ ላይ ወደ ትምህርት ቤት እንዲሄድ ስትገፋፋው የነበረው ይህንን ማንነቱን ዓለም እንዲያይለት ስለፈለገች ነበር። ኦጊ እንዲህ ይላል፣ ምናልባት እውነት ነው፣ እኔ ተራ ልጅ አይደለሁም። ነገር ግን ማንም ሰው ቢሆን ተራ አይደለም። ሁላችንም ቢያንስ አንድ ጊዜ በጭብጨባ ልንከበር ይገባል። ደግ ሆኑ፣ ምክንያቱም ሁሉም ሰው የራሱ የሆነ ከባድ ትግል ውስጥ ነው። ሰዎችን በትክክል ማወቅ ከፈለጋችሁ ማድረግ ያለባችሁ በትኩረት መመልከት ብቻ ነው። ኦጊ ፑልማን ፊቱን ሳይሆን የሰዎችን አመለካከት በመለወጥ ታሪኩን አበቃ። ከትምህርት ቤቱ ግቢ ሲወጣ የራስ ኮፍያውን ሳይሆን በራስ መተማመኑን ለብሶ ነበር። ወንደር ለሁላችንም የሚያስተላልፈው ትልቅ ቁም ነገር ቢኖር ሰዎችን በመልካቸው ሳይሆን በልባቸው መመዘን እንዳለብን ነው። እያንዳንዱ ሰው በውስጡ የራሱ የሆነ ትግልና ህመም ስላለው ለሰዎች ሁሉ ርህራሄንና ደግነትን ማሳየት እንደሚገባን ያስተምረናል። ወንደር እንግዲህ ይሄንን ይመስላል። እናንተ ስለ ፊልሙ ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ ልታሰፍሩልን ትችላላችሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ይህ የፊልም ቅኝት ነው። ለቻናላችን አዲስ ከሆናችሁ ሌሎች ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን።